ታሰቢያ ይህንን ቪዲዮ አይታችሁ ሲጨርሱ አፍሪካዊ ሆናችሁ በመፈጠራችሁ ጸጸት ሊሰማዎት ስለሚችል ይቅርባችሁ። ጉዳዩ ምን መሰላችሁ? ዓለማችን ላይ 7.8 ቢሊዮን ህዝብ ይኖራል ተብሎ ይታመናል። ከዛ ውስጥ ከ1 ቢሊዮን በላይ የሚገመቱት ግለሰቦች የሞባይል ስልክ ተጠቃሚዎች ናቸው። እንዲህ ተንደላቀን የምንጠቀምባቸው ስልክና ላፕቶፖች፣ በየሆስፒታሉ የምንታከምባቸው ዘመናዊ ማሽኖችና ሌሎች በቻርጅ የሚሰሩ የኤሌክትሮኒክስ መሳሪያዎች አንዲት የአፍሪካ ሀገር ከሌለች የሉ። ለምን የሚለውን አጀንዳ ከመክፈታችን በፊት አዲሱን የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በዚህም አስገራሚ ጥሬ ሀቆችን መቃኘት እንደምትችሉ ላስታውሳችሁ እወዳለሁ። በእጃችን የያዝናቸው ስልኮች ቻርጅ ተደርገው ጥቅም ላይ የሚውሉት ኮልተን ከሚባል ማዕድን ውስጥ በሚወጣ ታንታለም በተሰኘ ማዕድን ነው። ይህ ማዕድን ደግሞ በስፋት ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ውስጥ ይገኛል። 80% የሚሆነው ኮልተን የሚገኘው ከዚች የዓለማችን እጅግ ድሃ ከሆነችና ከቆረቆዘች ሀገር ነው። እና ሰዎች አፕል፣ ማይክሮሶፍት፣ ሳምሰንግ፣ ሁዋዌ የፈለጋችሁት ምርት መጥቀስ ይቻላል። ስልካቸውን የሚሸጡልን ከኮንጎ በህጋዊ ወይም በህገወጥ መንገድ በሚያስኮበልሉት ኮልተን ሰርተው ነው። አፍሪካ አይለፍልሽ የተባለች በቸነፈር፣ በችጋር፣ በበሽታ፣ በድህነት፣ በስቃይ፣ በጦርነትና በሞት የተሞላች ገፊ አህጉር ናት። ኮንጎ በታሪኳ ተረጋግታ የማታውቅ ትልቅ ሀገር ናት። ሀገሪቷ መረጋጋት እንኳን ብትፈልግ የውጭ ኃይሎች በተለይ ምዕራባውያን እንድትረጋጋ አይፈልጉም። እቺ ሀገር ተረጋግታ ሰላማዊ መንግስት መስርታ በየጫካው መሳሪያ ታጥቀው የሚዋጉ አማጽያን ወደ ሰላም ድርድር መጥተው ሙስናን አስወግዳና ተቋማቶቿን አጠናክራ ከመጣች አደጋው ለነሱ ከባድ ነው። እንደ ኮልተን ያለ የዓለም የቴክኖሎጂ ሳምባ የሆነ ማዕድን ባለቤት የሆነች ሀገር እንዴት ነው እንድትረጋጋ ደረገው? ወዳጄ ነገ ኮልተን የምሸጠው በዚህ ዋጋ ነው መደራደር አለብኝ ምናምን ብላ ብታስቸግራቸውስ? ስለዚህ እንደ ልብህ እቺ እንደ ሀገር መዝረፍ የምትችለው መቼም ሰላም እንድታገኝ ባለማድረግ አማጽያኖቹን በተዘዋዋሪም ሆነ በቀጥታ መንገድ በገንዘብና በክላሽ እንደ ልብ እየረዳ እርስ በእርስ እንዲጨርሱ በማድረግና ያልተማረው ህዝቧም መቼም እንዳይሰለጥን በማድረግ ነው። አሳዛኝ የሆኑ ጥሬ ሀቆችን ስንጠቅስ ይህን ኮልተን የተሰኘ ማዕድን የሚያወጡ ምስኪን የኮንጎ ዜጎች በወር ጥሩ ተከፈላቸው ከተባለ $50 ድረስ ብቻ ነው። 40,000 የሚጠጉ ዕድሜያቸው ከ15 ዓመት በታች የሆኑ ህጻናት ትምህርታቸውን አቁመው ይህንን ማዕድን ቀን ሙሉ ሲፈልጉና መሬት ሲጭሩ ይውላሉ። እንደ አውሮፓውያን አቆጣጠር ከ1998 ዓ.ም ጀምሮ ይህንን ማዕድን በማውጣት የተሰማሩ ወደ 6 ሚሊዮን የሚገመቱ የሀገሪቱ ዜጎች እስካሁን በቀጥታም ሆነ በተዘዋዋሪ መንገድ እንደሞቱ ይነገራል። ወር እስከ 10,000 ሰው ይህንን ማዕድን ለማውጣት ሲል በሚፈጠር ግጭት ይረግፋል። ህዝቡም ይህንን ማዕድን ፍለጋ ሲጓተን የሀገሪቱ አንደኖች መንጥሮ ምድረ በዳ ሊያደርጋት ነው። ማዕድኑ በዋነኝነት የሚያወጡ ህፃናትና ሴቶች ሲሆኑ የማዕድኑን ቦታዎቹ ደግሞ ወጥ በሆነ መንገድ ከሀገሪቱ መንግስት ጋር የተያያዙ አይደሉም። ወይ በመዝባሪ የውጭ ባለሀብት አሊያም ደግሞ ሀገሪቷ ውስጥ በሚንቀሳቀሱ ህገወጥ አማጽያን የተያዙ ናቸው። ከላላዎቹም እነሱ ናቸው። አብዛኛው ማዕድን በህገወጥ መንገድ በአማጽያኖች አማካኝነት ከሀገር ይወጣል። እዛም በዚህም ሆነ በዛ ቅድም በጠቀስናቸው ግዙፍ ስልክ አምራች ኩባንያዎች ጋር ይህ ማዕድን ይደርሳል። አማጽያኖቹ ከዚህ ማዕድን ሽያጭ የሚያገኙትን ገንዘብ ትምህርት ቤት፣ ጤና ጣቢያ ወይም መንገድ አይደለም የሚሰሩበት ወዳጄ፣ የሚገራርም ጥይት ነው የሚሸምቱበት። ከዛ እርስ በርስ ይጫረሱበታል። አብዛኛዎቹ የዚች ሀገር መሪዎች ሀገሪቷን ሊያሳድጉ ወደ ስልጣን አልመጡም። ይልቁንስ ዘረፍ አድርገው ከዛም የዘረፉትን ንብረት አውሮፓና አሜሪካ አስኮብልለው ጥለዋት ይሄዳሉ። ይህ ማዕድን በሩዋንዳ የዘር ጭፍጨፋ ወቅትም ሳይቀር ታላቅ አስተዋጽኦን አበርክቷል። ማዕድኑ በህገወጥ መንገድ አብዛኛውን ጊዜ የሚኮበልለው በጎረቤት ሩዋንዳ በኩል ነው። በወቅቱ የሩዋንዳ መከላከያ ይህንን ማዕድን በመሸጥ ብቻ $250 ሚሊዮን አግኝቷል። ገንዘቡን ደግሞ በወቅቱ ለምን መሸመቻነት እንደዋሉት እናንተው ታውቁታላችሁ። ስናጠቃልሉ ኮንጎ የዓለማችን እጅግ በጣም ሀብታም ሀገር ናት። 30% የዓለማችን የዳይመንድ ክምችት እዛ ይገኛል። 80% የሚሆነው ኮልተን የሚወጣው ከዛው ነው። 33% የዓለማችን የኮፐር ክምችት የሚገኘው በዚህች በደሃ ሀገር ነው።
የወርቅ፣ የነዳጅ፣ የዩራኒየም እና የዚንክ ከፍተኛ ክምችቶች አሏት። 24 ትሪሊዮን ዶላር የሚገመት ገና ያልተነካ ማዕድን አላት። ወዳጄ እንዳትረሳ የአሜሪካ ጂዲፒ ራሱ 22 ትሪሊዮን ዶላር ነው። ብቻ ሀገር ቢያልፍላት ሰላም ብትሆን እና ህዝቦቿ ቢነቁ ሙሉ አፍሪካን ቁጭ አርጋ መቀለብ ትችል ነበር። ነገር ግን እንዳለመታደል ሆኖ ይህንን ሁሉ የተፈጥሮ ሀብቶች የያዘች ሀገር የዓለማችን እጅግ ደሃ ሀገር ሆና ህዝቦቿ ሲበዘበዙ፣ ሲራቡና በጦርነት ስትታመስ ከማየት በላይ የሚያበሽቅ፣ የሚያቃጥል፣ የሚያንገበግብ ሌላ ምን አለ? ይህን እውነት ስትሰማ እቺን አህጉር ጥለህ ጥፋ አያሰኝም? ሀገራችንን የተፈጥሮ ሀብቶች በተመለከተ ለመወያያ ያህል እችኛዋን ቪዲዮ ለእናንተ በመጋበዝ እስከ ፕሮግራሙ ፍጻሜ አብራችሁ ተቆዩት። እኔ ቴድሮስ ደስታ ነበር። በቀጣይ ፕሮግራም እስክንገናኝ ሰላም። ዘገባዎች ነው። በጉጂ ዞን ሰባቦር ወረዳ በማዕድን ፍለጋ ላይ የተሰማራ የህብረት ስራ ማህበር ለውጭ ገበያ ካቀረበው ታንታለም የከበረ ማዕድን ከ86 ሚሊዮን ብር በላይ ገቢ ያገኘ። ቤተሰብ ስለሆኑ እናመሰግናለን።